ልማት ማምጣት መቀየር እንችላለን። ሌላ አካባቢ የምንመኝ ሳይሆን ፈጣሪ ያደላት አካባቢ አለችን። ማንም ሰርቆት የማይሄድ የማያልቅ ከላይኛው የተሰጠን የአካባቢያችን ጸጋ እንዳለ እርግጠኛ ሆነ። የጠፋን እንዴት አድርገን ጸጋችንን እንጠቀም የሚለው ነው። እሱን ደግሞ እየፈለግን ለማግኘት እኛም የአመራርነት ሚናችንን እንወጣለን። ህዝብ በሄድንበት የሚጠራጠረን ሳይሆን የሚታገዘን እንድትሆን አድርገን እንሰራለን ብለን በአስተዳደር ምክር ቤቱ በጠቅላላ አመራር ስም ቃል ነው የምገባው። ክብር ይስጥልኝ። እናንተም ከጎናችን ናችሁ። በአካል ሰው በንግግር ብቻ ይኖራል። እንሰራዋለን፣ እናየዋለን። ያ አይደለም አሁን ያለው። እንሰራዋለን ያሉትን እየሰሩ ነው ያሉ። ሳምንት መጡ፣ ዛሬም መጡ እየሰጡ ማለት። ስለዚህ የሚቀጥለውንም በዛ ልክ ይሄዳሉ ብለን እናስባለን። በጣም ነው የምናመሰግነው። እግዚአብሔር ይባርካችሁ። የሥራ ዘመናችሁን ክርስቶስ ይባርክላችሁ። መጪውን ዘመን ደግሞ የሰላም የፍቅር እንዲያደርግን እግዚአብሔር መልካም ፈቃድ ይሁን። እናመሰግናለን። በጣም ነው የምናመሰግን። እዚህ ይስጥልን። ያልተቆጠበ እርዳታ እገዛ አድርገውልናል። ቸርና ታማኝ አገልጋይ እያልን ስንማማር ነበረ። ያው የዕለቱ ወንጌል ስለሆነ ስንማማር የቆየ ነው። አሁን ደግሞ ወንድማችን መሐመድ ቸር ታማኝ አገልጋይ ሆኖ መጥቶ ህዝቡን እያስደሰተልን እናያለን። እጅግ በጣም እናመሰግናለን። አመራሮቻችን የሥራ ዘመናችሁን ይባርክልን። በእውነት አንደኛ ቸርነት እየሰጡ ማገልገል ምን ያክል መታደል ነው። መጥቶ ዝቅ ብሎ የህዝቡን ትርታ ማዳመጥ። ሳምንትም መጡ፣ ዛሬም መጡ፣ ነገም ደግሞ እንመጣለን እያሉ ነው አይደለም። አሁን አንዳንዶቻችን እንደው አንድም በሌላም ምርጫ ስለደረሰ አንዳንድ ነገር ስለሆነ ፖለቲካ መስሪያ ሊመስለን ይችላል። አይደለም። በቃ አሁን ያሉት አመራሮቻችን ሀገራችን ደምቃ ተውባ በሰላም በልጽጋ ማየት ብቻ ነው የሚፈልጉት። ስለዚህ ከዛ አኳያ ተገንዝበን ሁላችንም ከጎናቸው ልንቆም ያስፈልጋል። ጸሎት ልናደርግላቸው ያስፈልጋል። በእሳት መካከል ነው እያለፉ ያሉት። የህዝብን ጥያቄ በ3 ወር በ4 ወር ሊመልሱ ቃል እየገቡ ነው። ስለዚህ አመራሮቻችን በጣም እናመሰግናለን። የሥራ ዘመናችሁን ይባርክላችሁ። በጣም ነው የምንወዳችሁ። በጣም እንመጣ ዘመት አርጉልን ብለን እኛም ጠየቅናችሁ። ደስታችን በጣም ከልክ አለፈና በድጋሚ እንድንጠይቃችሁ ተዘጋጅተን እና አባቶች ያለባቸውን ልዩ ልዩ ችግሮች ሲነግሩ እናንተ ውዴታችሁን ስታሳዩ በትንሽ ነገር እንዲህ የሚደሰት ትልቅ ህዝብ እና ትልቅ የእምነቱ ተከታይ መኖሩን ስናይ ድጋሚ ይህ ስራ ወሰድንና የሚያግዙን አንዳንድ ደጋግ ሰዎች መጠየቅ ጀመርንና ዛሬም ትንሽ ስንቅ ይዘን መጣ። ለዚህ ለትልቅ ተቋም ለዚህ የክርስትና እምነት ተከታዩ ትልቅ ቤት መደገፍ በጣም ወሳኝና አስፈላጊ መሆኑን ያመኑ 2 ግለሰቦች ምናልባትም እዚህ ያለ ተቋም እኛ የዘላለም ቤት ነው ብለው ያዘጋጁትና ክብርት ወይዘሮ አይናለም ንጉሴ የኢፌዴሪ ገቢዎች ሚኒስቴር 30,000 ብር ለዚህ ተቋም አድርሰን ብለዋል። በድጋሚ እንዲሁ ስናናገር የወቅቱ ተወላጅ የሆኑት የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን ደግሞ እንዲሁ ስናናገር ለዚህ ተቋም እንደ ተቋም የምንደግፈው እንዳለ ሆነው ዛሬ ግን በግሌ የዛ ተቋም ልጅ ነኝና 10,000 ብር አድርሱልኝ ብለው በድጋሚ በለተሰንበት ትንሽ ብለን ጀምረን ዛሬ ደግሞ ሌላውን ትንሽ ዘመተናል። ቀጣዩ ተቋማችን ነፍስ ዘርቶ የእናንተ የተሟላ ቤት እስከሚሆን ድረስ ድጋፋችን እንደሚቀጥል ነው። አደራዊ ዛሬ ምን ጊዜ የማንሰለቸው የማንሳስተውን አካባቢያችንን ሰላም ለማድረግ እባካችሁ ሁሉም ምዕመኖች
እኛም ጠብቁን፣ አገራችንን ጠብቁ። አካባቢያችን፣ ወረዳችን ሰላም እንዲሆን የጧትም የቀንም የምሽትም የሌሊትም ጸሎታችሁ ሰላም እንዲሆን መልእክት ማስተላለፍ ነው የምፈልገው። በግድም አንድ ሆነን እናልማት። የራበን ፍቅር ነው፣ የራበን አንድነት ነው፣ የራበን ሰው ከሰው ጋር መተማመን ነው። አስቦበት ነው ሊያደርግ የሚችለው እና በውስጣቸው ስላስቀመጡት ግን የሀሳባችን ተካፋይ ስለሆኑ እግዚአብሔር የስራ ዘመናችን ይባርክልን። እግዚአብሔር ከነሱ ጋር ይሁን። እንዲሁም የወረዳ አስተዳዳሪዎቻችንም ሁሉንም የስራ ዘመናቸውን ባርኮ ሀገራችን ኢትዮጵያን ደግሞ ሰላም አድርጎ የነበርነው የፊቱን ህይወት እንዲመልስልን ፈቃዱ ይሁንልን። በእውነት ደስ ብሎናል። ደስታችን ከምንም በላይ ነው። ሌሎችም ጥያቄዎች ቢኖሩንም ይሟላል ብለን እናስባለን። ለመጀመሪያ ሲንከባለሉ የቆዩ እናንተ ላይ የደረሱ ጥያቄዎች አሉ። እነዚህም ተልእኮ እንድትወስዱ እንፈልጋለን። በህዝቦቻችን ስም ጥያቄዎቻችን ይሟላሉ የሚል ምኞት አለን። አሁንም ህዝቡ ጥያቄ እንድትመልሱልን በህዝባችን ስም እንጠይቃለን። 3 ጥያቄዎች አሉ። 3 እስካሁን የቆዩ የመጀመሪያው የታቦት ማደሪያ የለንም፣ ብዙ ጊዜ ጠይቀናል። ሁለተኛው የተክልዬ የክልል ቦታ እስካሁን ቆይቷል። ሶስተኛው የእመቤታችን የመንገድ መከፈትና የመቃብር ቦታ። ምክንያቱም የእናንተ ጉዳይ ነው፣ የእናንተ ጥያቄ ነው። እኛ መጠየቅም የለብንም። ኃላፊነቱ የእናንተ እስከሆነ ድረስ በህዝባችን ስም ይህንን ቃል እንድትገቡ ይጠይቃል። ይህ ህዝብ ይህንን በአጭር ቀን እንድመልሱልን፣ እኛም ደግሞ እንደምትመልሱልን እናምናለን። ባጀማመራችሁ፣ ባካሄዳችሁ። ምክንያቱም የሚወጣ እንጀራ ከምኑ ይለያል? ነገሩና ከምጣዱ ነው እና የሚያጠግብ እንጀራ ከምኑ ይለያል? ከምጣዱ እስከሆነ ድረስ እኔ እውነቴን ነው እስካሁን የቆየው ጥያቄ ዘንድሮ በዚህ ቀን ያበቃል እንላለን። በድጋሚ ለእሳቸው ልስጥና መልስ እናገኛለን። ሁሉም ለምን እንደወደ የምፈልገው ከኋላ ይዘናቸው የመጡ ብዙ ነገሮች ናቸው። ያው አደራ የምለው ትዕግስት ያስፈልገናል። በአንድ ጀንበር የምንከውነው ነገር በአንድ ጀንበር ለመመለስ ብናስብ ደክመን እንደማወድቅ መጠንቀቅ እናንተ መታገዙን ይገባል። ህዝባችን በብዙ መንገድ የሚያሰከሰክ እንደሆነ እናውቃለን። ያንን ለማስታገስ ትኩረት አድርገን እንደምንሰራም እየገለጽ በጥያቄዎች ላይ የተሟላ እውቅና አለን እና እንደ አስተዳደር ምክር ቤቱ ቁጥር 1 ማርያም አካባቢ ያለው የመቃበሪያና የማስፋፊያ የመንገድ ጥያቄ ይዘናል። እኛም ከምንመለከተው መሪ ማዘጋጃ ጋር ተግባር ሰጥተን ፕላን በሚያሳየው አግባብ ተፈጻሚ እንዲሆን የትክ ቦታ ጭምር አዘጋጅተናል። የትክ ቦታ ያው እንደምታውቁት አንዳንድ ሰው ጥቅል ሳይሆን የሆነች ሌላ መንገድ ይከተላል። በቤታችን የምንፈታውን በጓዳችን የምንፈታውን እየተመካከርን ነው። ያ ግን እናረጋግጠላችሁ መፈታት እንዳለበት እርግጠኛ ነን፣ አምነናል። ያምነውን መተግበር ነው። ትክ አዘጋጅተናል ብያችኋለሁ። ከግለሰቦች ጋር መነጋገርና ያንን መፍታት ነው። ከመሪዎች አባቶቻችን ጋርም እየተነጋገርን እንደሆነ መሆኑ እንዲያምን ነው። በዛ መካከል የምታገዙን ነገር አለ። እኛ በየመንገዱ የምነሳውን በየግለሰቡ የምነሳውን ቅሬታ ማድመጥ አንችልም፣ ላናገኘው እንችላለን። እናንተም ከሰማችሁ መግባባት መነጋገር ያስፈልጋል። አንዳንዶቹ በመግባባት የምንፈታቸው ናቸው። በህግ አግባብ ያለውን ግን የማርያም የመንገድ
ጥያቄ እሱን ትክ አዘጋጅተን በመሪ ማዘጋጃ በኩል እንዲያጠናቀቁ እያደረግን ነው። ህግ አካባቢ ያለውን ማፍታታት መጠየቅ ግለሰቦቹ ጋር መግባባት ስለሚጠይቅ በዛ መንገድ እንድትረዱ ነው። ተክለ ሃይማኖት አካባቢ ያለው የማስፋፊያ ቦታ በሀሳብ ደረጃ ነው ያየ ነው። እንደምታውቁት ያው እኛ የእኛ ቅድም ጸሎት አድርጉልን ያላችሁ እንቅስቃሴያችን የተወሰኑ ሆናለች። እዛ አካባቢ ሄደን ለማየት ያው እድሉም የለንም። አካባቢውን አጥንተናል። በሀሳብ ደረጃ እዚህ ዙሪያቸው ሆነን አጥንተናል። ተንቀሳቅሰን ሄደን የወል የጋራ መጠቀሚያ ቦታ እንዳለ ሰምተናል። ገባ ብሎ አይቶ የወል ከሆነ ብዙ የሚያስቸግረን እንዳልሆነ ማረጋገጥ ነው የምንፈልገው። ግን ስላልረገጥን ቦታው ላይ ይህ ምንድን ነው ብለን ስላላየን የቸገረን እሱ ነው። የወል ከሆነ ግን ብዙ የሚያስቸግረን እንዳልሆነ መግለጽ ነው የምንፈልገው። እዛ ያው የጸጥታ አካላችን እዛ አካባቢ ስላለ እናንተን ስለምትረዱት ለማረጋገጥ ትንሽ ስለምቸገር እንደሆነ እንድትገነዘቡ ነው። ከዛ ባለፈ ትንሽ እያፍታታ ነው ያለው ይሄ የታቦት ማደሪያ የተባለውን እሱን መምከር ይጠይቀናል። ለምን እስካሁን የሚለውን አየት አድርገን በነገራችን ላይ የኛ ትልቁ በሽታ ጉዳይን ሳናነሳው ውሳኔ ልንሰጥበት እንፈልጋለን። ጉዳይን እናንሳ ደፍረን አንስተን ከዛ በኋላ ለምንድን ነው ያልሆነው የሚለው ምክንያቱን አውቀን ህዝባችን በራሱ መፍትሄ እንዲሰጠው አድርጎ መነጋገር ያስፈልጋል። ለምን ቆየም ለምን አልሆነም የሚለውን አይተን በጥቅል ግን ጸሎት ላድርግ ያለ ሰው፣ ጸሎት ላድርግ ያለ ክርስቲያን፣ ዱዓ ላድርግ ያለ ሙስሊም እነዚህን አካሎች ከፈጣሪያችን ጋር ሊያስታርቁን እየተዘጋጁ እኛ መከልከል አለብን ብዬ አላምንም። በምንም አይነት አማራጭንም ቦታውን ማስረከብና ለምእመኑ ዝግጁ ማድረግ ያስፈልጋል ብዬ አምናለሁ። ይህንኛውም ጥያቄ ነው ያነካካለው። ይህንኛውን ደግሞ እኛ በግላችን ለምንና እንዴት እያልን እየተነጋገርን ነው፣ እሱንም እንፈታለን የሚል ነው። ምክንያቱም ብዙ እድል አለን የምንፈታበት። እኛ ከጥነት ብቻ ነጻ ነን። እኛ ግን እንደ አስተዳደር ምክር ቤቱ ህዝቡ የሚጠይቃቸው ጥያቄዎች እንዳይመለሱ ፍላጎትን ስሜትም የለንም። ያንን ጠይቀን በጋራ ስሜት ወደ ልማት መግባት ነው የኛ ፍላጎት። ህዝብ ጥያቄ በውስጡ እየተሰበሰበ ለልማት ተዘጋጅ ብትለው አይመችም። ጥያቄውን መመለስ ቅድሚያ በሚል አስበናል። እናንተም አግዙ። ጠጋ ብለን አባቶች ጋር እንደምንሰራ ተግባብተናል። ሰው ከሆን እኛ አመራሮቹ ሰው ከሆን ምእመኑ ሰው ከሆነ ሰው ተነጋግሮ የማይፈታው ችግር አለ ብዬ አላምነው። ብዙ ነገር እያለን የምንጣላው በትንሿ ስለሆነ፣ ስለዚህ በዛ መንገድ ተዘጋጁልን። በአጠቃላይ በዚህ አመት ባሉን 6-7 ወር ውስጥ ሁላችንም ነገሮች መልካም ይዘን